የመተሃራ ስኳር ፋብሪካ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ ሸዋ ዞን በፈንታሌ ወረዳ አስተዳደር ከአዲስ አበባ ድሬዳዋ ጅቡቲ መንገድ 190 ኪሎ ሜትር ርቀት ላይ ከምትገኘው መተሃራ ከተማ ወደ ምዕራብ አቅጣጫ 8 ኪሎ ሜትር ገባ ብሎ ይገኛል። ፋብሪካው HVA በተባለው የሆላንድ ኩባንያና በኢትዮጵያ መንግስት መካከል እንደ አውሮፓውያን አቆጣጠር ሐምሌ 1965 በተፈረመ የውል ስምምነት መሰረት የተቋቋመ ድርጅት ነው። HVA በ1957 ዓ.ም ለቃጫ ልማት አስጠንቶት የነበረ ቢሆንም የአካባቢው መሬት ለምነትና የአየር ንብረቱ ለሸንኮራ አገዳ ልማት ተስማሚ ሆኖ በመገኘቱና በዚያን ወቅት የስኳር ተፈላጊነት በሀገር ውስጥም ሆነ በውጭ ሀገር እየጨመረ መምጣቱ ኩባንያው የትኩረት አቅጣጫውን ወደ ስኳር ማምረት እንዲለውጥ አደረገው። የሸንኮራ አገዳ ልማት በ1959 ዓ.ም በ3000 ሄክታር መሬት ላይ ተጀምሮ ከ3 ዓመት በኋላ ጥቅምት 27 ቀን 1962 ዓ.ም ፋብሪካው በቀን 17000 ኩንታል አገዳ በመፍጨት 1700 ኩንታል ስኳር በማምረት ስራውን ጀመረ። በተለያዩ 3 ጊዜያቶች የፋብሪካውን የመፍጨት አቅም የማሳደግ ሥራ ተሰርቶ አሁን ላይ በቀን 50,000 ኩንታል አገዳ በመፍጨት እስከ 1.3 ሚሊዮን ኩንታል ስኳር የማምረት አቅም ላይ ደርሷል። በሌላም በኩል ፋብሪካው የስኳር ተረፈ ምርት የሆነውን ሞላሰስን በግብዓትነት በመጠቀም በዓመት ከ10 ሚሊዮን ሊትር በላይ የማምረት አቅም ያለው ኢታኖል ማምረቻ ፋብሪካ በ6 ሄክታር መሬት ላይ በመገንባት ህዳር 3 ቀን 2003 ዓ.ም ወደ ማምረት ሂደት ገብቷል። ድርጅቱ በጠቅላላው 14733 ሄክታር የመሬት ይዞታ ሲኖረው ከዚህ ውስጥ 10300 ያህሉ በአገዳ የተሸፈነ ነው። ፋብሪካው ለስኳር ምርት ግብዓት ከሚጠቀመው የሸንኮራ አገዳ ልማት ጎን ለጎን በ132 ሄክታር መሬት ላይ የቡርቱካን፣ ማንጎ፣ መንደሪን፣ ግሬፕ፣ ሎሚና ፓፓያ ፍሬዎችን አልምቶ ለህብረተሰቡ በሽያጭ በማቅረብ ላይ ይገኛል። የመተሃራ ስኳር ፋብሪካ ከ8000 በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የሥራ ዕድል መፍጠር የቻለ ሲሆን በግቢው ውስጥ በአጠቃላይ ከ35000 በላይ የሚሆኑ የህብረተሰብ ክፍሎች እንደሚኖሩ ይገመታል። በፋብሪካው አካባቢ 18 ቀበሌዎችና 2 የከተማ አስተዳደሮች የሚገኙ ሲሆን ድርጅቱ በየዓመቱ በጀት በመመደብ ማህበራዊ ኃላፊነቱን ለመወጣት ህብረተሰቡን ተጠቃሚ የሚያደርጉ በርካታ ሥራዎችን በመስራት ላይ ይገኛል። ፋብሪካው ባለፉት ዓመታት በትምህርት፣ በጤና፣ በመንገድ፣ በመስኖ ውሃ አቅርቦት፣ በእርሻ መሬት ዝግጅት፣ በጎርፍ መከላከያ ግድቦች ግንባታ የድጋፍ ሥራዎችን ለአካባቢው ማህበረሰብ በማከናወን ማህበራዊ ኃላፊነቱን እየተወጣ ይገኛል። ከዚህም በተጨማሪ በፋብሪካው አካባቢ የስፖርት ክለብ በማቋቋምና የወጣቶች መዝናኛ ማዕከልን በመገንባት እንዲሁም የኪነ ጥበብ ዝንባሌ ላላቸው ታዳጊዎች የኪነ ጥበባት ማዕከል በማቋቋም የሙዚቃ መሳሪያዎችንና ሌሎች አስፈላጊ የሆኑ ፋሲሊቲዎችን በማሟላት ወጣቶቹ ተሰጧቸውን እንዲያሳድጉ በማድረግ ለኪነ ጥበብ እድገት የበኩሉን አስተዋጽኦ በማበርከት ላይ ይገኛል። መተሃራ ስኳር ፋብሪካ በሀገራችን ታሪክ የመጀመሪያው የጥራት ሥራ አመራር ተሸላሚ የሆነ የመንግስት የልማት ድርጅት ሲሆን የአካባቢ ጥበቃ ሥራ አመራር የምስክር ወረቀትም ያገኘ ድርጅት ነው። የካይዘንን የአሰራር ፍልስፍና በመተግበሩ የማምረት አቅሙን ማሳደግ ችሏል። ፍልስፍናው በፋብሪካው ተግባራዊ መሆኑን ተከትሎ የሰራተኞችን ችግር የመፍታት አቅም ማጎልበት ችሏል። የመረጃ ልውውጥ ሥርዓታቸውም ተሻሽሏል። በቡድን የመስራት ባህላቸውም ዳብሯል። ከዚህም ባሻገር ጥሩ የንብረት አስተዳደር ሥርዓት ከመዘርጋታቸው በተጨማሪ ማራኪ የሥራ ቦታ ፈጥረው ለሥራ መነሳሳትና የባለቤትነት ስሜት ማደግ አስተዋጽኦ እያደረጉ